ወተብሽ እንጂ ትክክለኛ አፍቅሮሽ አይደለም። ስለዚህ ደግሞ እኔ ደግሞ የወንድምነት ግዴታ ይሰማኛል። በቃ ተሰማኝ፣ ከፋኝ፣ ደበረኝ። ሄርሜላ እንደዚህ መሆንሽን አየሁኝ፣ ደበረኝ በቃ። ስለዚህ ይሄ ልጅ ደግሞ አሁን እያደረገም ያለው ሴት ልጅ ማሰቃየት፣ ማንገላታት ስለሆነ እኔ ደግሞ በቀል ነው በቃ የምፈልገው። ስለዚህ አሁን አንቺም አግዥኝና መበቀል ካለብን ሁለታችንም አንድ ላይ እንዴት እንደሆነ አንቺ ማንነትሽን በደንብ እናሳየዋለን። ትልቁ በቀል ብዬ ማስበው እኔ እንደውም ከአብርሃም ብርቅ ወይም ደግሞ በቃ እሺ ችግር የለውም የራሴን ህይወት ብቀጥል እንደኔ አይነት የሚረዳው ሰው እንደኔ አይነት አብርሃምን የሚያከብር እንደኔ አይነት አብርሃምን የሚወድ እሱን የሚንከባከብ ሰው አለ ብዬ አላስብም። የሴት ልጅን ክብር የሚጠብቅ እንዴት እንደሆነ ሴት ልጅ ምን ማለት እናት እንዴት እንደሆነች እህት እንዴት እንደሆነች እንዲማርበት እፈልጋለሁ። ገባሽ አይደል? በሴት ልጅ እንዲሰቃይ ነው እኔ እሱ የምፈልገው። ስለዚህ አብርሃምን አገናኘኝ፣ እኔም ከቻልሽ ደግሞ እንድንበቀለው የሆነ ነገር እንትን በይኝና አግዥኝ። ተሳስቷል። ስለዚህ ያንቺን ምላሽ ያንቺን ብቻ አስመልክቶ አይደለም የሴት ልጅን ክብር የሚጠብቅ እንዴት እንደሆነ ሴት ልጅ ምን ማለት እናት እንዴት በቀል እንዴት ብዬ ልበቀለው? እሱ በቀል እግዚአብሔር ነው በመጀመሪያ ደረጃ ሚኪ እና እንዴት ነው ሌላ ባዳ ቢሆን ወይ ደግሞ የሆነ እንዴ ብዙ ነገር ከሱ ጋር ሳልፌያለሁ። ዛሬ እንደዚህ መሆናችንን ሳይሆን ብዙ ደግ ነገሮችን ከሱ ጋር ሳልፌያለሁ እኮ። እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ እስቲል የሆነ ባሌ እስከመሆን ድረስ ከሱ ጋር የሄድኩ ሰው ነኝ። ሶ ዛሬ ላይ መጥፎ ነገር ስለገጠመኝና እንደዚህ አይነት ነገሮች ላይ ስለገጠመን እሱን መበቀሉ ተገቢ ነው ብዬ አላስብም። ይኸውልሽ እንደውም እሱን ከመበቀለው እሱ ነገሮችን አስቦ ተረድቶ ደስታውን ህይወቱን ታውቃለህ ከኔ ጋር ነው ደስተኛ ባይዘው እኔን ለማስቀናት ነው እየመሰለኛለሁ። እኔና ሩታን ለማስቀናት ነው ፍቅርን ያመጣት እንጂ ላይክ ፍቅርን ወዷት ምናምን አይመስለኝም። እኔ ፍቅርን እንኳን በስትክክል ባገኛትና ባወራት ደስ ይለኛል። እንደውም በአጋጣሚዎች ከሷ ጋር በመጥፎ ሁኔታ ተገናኘንና እንዴት ነው በስትክክል ማውራት አልተመቸኝም እንጂ እኔ በክብር በስርዓት ባውራት በጣም ደስ ይለኛል። ምን አስበሽ ነው እንደዚህ ኮኒ ካብም ጋር ህይወት አለኝ ብዬ ባውራት በጣም ደስ ይለኝ ነበር፣ ፍቅርንም ማለት ነው። እና እስቲል ሳላቃት እንኳን ከሷ ጋር መሰዳደቡ መነታረኩ መናናቁን እንኳን